አርሰናል የሚባል ቡድንን ለምንድነው ማትፈሩት? ስጉት በቃ ከዚህ በኋላ አርሰናል ሲባል ጋሽ አርሰናል ብላችሁ ጎንበስ ነው ማለት ያለባችሁ። በቤንቹ ገብተን ብራይተንን ለጠፍና በአግባቡ አስተናገድናት። በቃ ጥግሽን ያዥ አንቺ አትመጠሪኝም። ገብቶሻላ? እዛ ሆነሽ ተቀመጪ። መቼስ የአንዳንድ የቋጣሪያን ክለብ ደጋፊዎች እያያችሁት ነበር ይሄን ጨዋታ። ቤንቾቻችንን እንዴት አገኛችኋቸው? አያችኋቸው? በቃ እሳት እኛ ጋር የምትመርጠው ነገር የለም። ይሄ ወላፍን የሆነ ቲም ነው። ይኸውልህ ቤንች አትለው ቋሚ አትለያቸውም እኮ በመሰረታዊነት። ባይሆን ዛሬ በጣም ያናደደኝ ነገር ሙከራዎች ተደረጉብን። ሽት በቃ እንዴት ይደረግብናል? እኔ ተጫዋቾች በፍጹም በቃ ነው በጣም ነው የተበሳጨው ጀማው። ለማንኛውም የምሬን ነው የምላችሁ በቤንች አንድ እኮ ነው ቋሚ ተጫዋች ያስገባ ነው ማን። ሁሉም ቤንች ናቸው። እንኳን ደስ አላችሁ አርሰናል ደጋፊ። ሼር ኮፒ ሊንክ አድርጉና አድርሱላቸው። ከእናንተ ቋሚ የኛ ቤንች ይሻላል ብለህ አድርስልኝ። እንችላለን፣ በጣም ነው ምንችለው። አናዘር ክሊንሺት ስለተሞከረብን ቅር እንዳይላችሁ ኬፓን እያለማመድ ነው ትሬኒንግ። ገባሽ አይደል? ሞስኬራ ስተት አበዛሽ ሰከንዳፍ፣ ዋኔሪ ደግሞ ፈርስት ሃፍ ያስቀየምሽኝን ሰከንዳፍ እየሸተተኝ ነው እንዳልኩኝ በደቂቃዎች ውስጥ ማን እነዚህ ሰዎችን ሰብሬ ነው ምልካቸው ወደ ሐዋሳ። ማን ቡድኔ ሰበራቸው፣ አርቴታ ሰበራቸው። በቃ ማን መቼ ነው የሚገባብን? ማን 7 ጌም በተከታታይ 1 ጎል የኒውካስል ማን ምን ነው ስለተሞከረብን ቅር ያለኝ ይመስላል። ግን በጣም ቅር ብሎኛል። ያስለመደኝ ነው ገባ አይደል? 2-0 አሸንፌ ራሱ አረከው። ምን አይነት ማን ነው ሁለተኛውን ጎል ያገባ? ያበደ ጎል አቃጠላ የተሰበራችሁት ማሳገባ ነው። አይሳካ ሰበርሻቸዋ ማን በቃ በጣም ሃፒ ከመሆን የተነሳ ማን ደንዝዣለሁ። ገባ አይደል? የነዚህ ስጋ ይጣፍጣል። ማን ስበላቸው ያጦዛል። አበርኩ ነው የምልህ። ተረዳሽኝ አይደል? ኮፒ ሊንክ እያደረግሽ በደንብ አዳርሹ። ኔክስት ጌም በርሌ የሚቋጥር ሰው ይምጣ፣ አብሮን የሚጨፍር ሰው ይምጣ። ፈሩን እኮ የሚቋጥሮች ፈሩን። አንድ የምፈልገው ሰው አለ፣ እሱም ብቻ አሪፍ ጨዋታ ላይ በርሌን ለማየት አያስፈልግም። ብቻችን ከምናይ ደግሞ የሆነ ሰው አቀናባሪ ምረጡ። ኮሜንት ላይ ባዮ ላይም ገብታችሁ ቮት ማድረግ እንዳረሱ። ገነርስ አርሰናል 2 ብራይተን 0 የተረዳናቸው 5 ነገሮች። የመጀመሪያው ፈርስት ሃፍ ትንሽ ይከብድ ነበረ። ክርስቲያን ኖርጋርድ፣ ሚኬል ሜሪኖ እና ኢታን ንዋኔሪ አንድ ላይ ተጫውተው አያውቅም። ኖርጋርድ እና ንዋኔሪ አንድ ላይ ሲጀምሩ እያየናቸው አልነበረም። ስቲል ኳሶች ወደፊት የሚሄዱበት መንገድ ትንሽ ቀርዘዝ ብሎ ነበር። ከዛ በኋላ ልክ ሰከንድ ሃፍ ሲገቡ አርቴታም በደንብ አታክ አድርጉ፣ ከዛ ፓስ ከማድረግ ውጭ ደግሞ ተጫዋቾች ኳሱን ድራይቭ እያደረጉ እንዲሄዱ ኢንስትራክት ያደረጋቸው ይመስላል። ከዛ በኋላ ሰከንድ ሃፋችን በአሪፍ ነበር የጀመረው። ወደ ሁለተኛው ነጥብ እንሄዳለን። ኢታን ንዋኔሪ ጎል አስቆጥራለች። በጣም ከረጅም ጊዜ በኋላ ነበር የመሰለፍ እድል ያገኘችው የነበረው። በጨዋታው በደንብ ኤሌክትሪክ ነበረች። ስፔሻሊ ሰከንድ ሃፍ ላይ በጣም ብዙ ኳሶችን እየሞከረች ነበር። ስፔሻሊ አሁን ለምሳሌ ዛሬ ብራይተን ወጥተው ነው ሲጫወቱ የነበሩት ከብዙዎቹ ከምንጫወታቸው ቲሞች። ነገር ግን በሎ ብሎክ የሚጫወቱ ቡድኖች ሲያጋጥሙ ከውጭ የምንሞክራቸው ብዙ ኳሶች አልነበሩም። ነገር ግን በደንብ አድርጋ ነበር ዛሬ እየሾተች የነበረች። በጣም አሪፍ በቃ የሚያምር አርሲ የሚሸት ጎል ላይ ያገባ ነው። ሙሉ ፓሶቹ ያምሩ ነበር ከሜዲኖ ጀምሮ እስከ ማይልስ ሉዊስ ስኬሊ ኤቭሪቲንግ። ይሄ ጎል የተሰራው ዛሬ ላይ ሳይሆን ትላንት ላይ ነው። ዋንዬ ብቻ በጣም ደስ የሚል ጎል ነበረ። ከጨዋታው የተረዳነው ሶስተኛ ነገር በጣም እድለኛ የሆነ ቡድን፣ በጣም እድለኛ የሆነ ደጋፊ የሆነ በቃ ዓለም ላይ ነው ያለ ነው። በዚህ ሰዓት ላይ ምንም የምንከራከረው ነገር የለንም። የፈለጉትን ማለት ይችላሉ የፈለገ ቡድን። ምክንያቱም የኛ ባክአፕ ሴንተር ባክ ፔሪንግ ይሄ ነው። የዛሬው ጨዋታ ላይ ሞስኬራ ካጠፋት ያቺ ጥፋት ውጪ በስማ የሱ ኮምፖዘር እንዴት አባሱ ነው የሚያምረው። ግን በደንብ ማውራት የምፈልገው ስለ ፔሮ ሂንካፔ ነው። ሙሉ 90 ደቂቃ ሲጀምር እንግዲህ የመጀመሪያው ጨዋታው ነው። ነገር ግን ኮንፊደንሱ፣ ፍጥነቱ፣ በቃ አግሬሽኑ ምና እንዴት አባቱ ነው ደስ የሚል። ሁለቱም በጣም የሚያረኩ ተከላካዮች ናቸው። ሳሊባ እንደተጎዳና ቃለን እንግዲህ ሞስኬራ ቀጣዩን ጨዋታ ይጀምራል ብዬ አስባለሁ ፐርሰናሊ። ብቻ ግን አወር ባክ ላይን ስኬሊን ጨምሮ በጣም ደስ የሚል ፐርፎርማንስ ነበር እያሳለፉ የነበረው። አራተኛ የተረዳሩ ነገር ሰዋ ስለ ባክ ላይናችን ራይት ባክ ነው ማውራው which is ቤኒ ብላንኮ ይላል። ቤኒ ብላንኮ ከብዙ ጨዋታ በኋላ ነበር ዛሬ የተመለከትነው። እንግዲህ ዛሬ በጣም አተኩራችሁ እንድታዩልኝ የሚፈልገው ነገር ስንከላከል የነበረው ኖርማል የነበሩ ነገሮች ነው። ነገር ግን ስናጠቃ ቤን ዋይት የሚሰጠን የተለየ ነገር ነው የተመለከትነው። ከማክስ ዳውማን ጋር አንድ ላይ የሚሆኑበት ሰዓት ላይ አሪፍ የሆኑ አታኪንግ ግራኖች እንድትሄድ እያደረጋን ነበር። ክሮሷ ስፔሻሊ ፈርስት ሃፍ ላይ ቤን ዋይት በጣም ጸዴ ክሮሶች እያወጣ ነበርና ያን ነገር አይተናል። ግን እዚሁ ጨዋታ ላይ ደግሞ የተመለከትነው ልክ ቲምበር ሲገባ ያ ቦታ ምን ያክል አፕግሬድ እንደሚደረግ ነው። አሚን ላይ ዋይት በጣም አሪፍ ነበር። ግን ልክ ቲምበር ሲገባ ማለት ነው የተቆጠረችው ሁለተኛ ጎል ጨምሮ ኳሱን ከራሱ ሜዳ ድራይቭ እያደረገ የሄደበት የነበረው ሞመንተም
ላይክ በቃ አሁን ቤስት ኢን ዘ ወርልድ ብለን ከምናስባቸው ቶፕ 3 ራይት ባኮች ውስጥ በስርዓት ይመራል። በቃ ቶፕ እንድንለው ደግሞ የሆነ ማሳመኛ ነገር ነው የሚያስፈልገኛ ዝም ብለን መላምት ብቻ እንዳንሰጥ ብቻ ግን ብለስ ወደዚህ ፖዚሽን አምስተኛ የተረዳነው እንግዲህ ማክስ ዳውማን ለአርሰናል ለመጀመሪያ ጊዜ የጀመረች በእድሜ ትንሿ ተጫዋች ሆናለች። ያው ኢታን ንዋኔሪ ናት ለአርሰናል በጣም በትንሽ እድሜ የመጀመሪያ ጨዋታ ማድረግ የቻለችው ግን ተቀይራ ነበር የገባችው የዛ የብሬንትፎርድ ጨዋታ ላይ። ማክስ ዳውን በ15 ዓመቷ ጀምራ ስትጮት የነበረው ጨዋታ ይታችኋል። የሆነ ፔናልቲ ምጣጽ ሞክራለች። ብቻ ድሪብሎቿና በጣም ደስ ይሉ ነበረ። ከሷ ውጪ ደግሞ ሃሪ አኑስ በ17 ዓመቱ ለአርሰናል የመጀመሪያ ጨዋታውን ማድረግ ችሏል። ከአታኪንጉ ዲፌንሲቭ ላይ የነበረው ነገር ሰከንድ ሃፍ ላይ ስፔሻሊ ደስ ይል ነበረ። ያቺ ቡካዮ ያስቆጠራትን ጎል ራሱ አስቆጥሮት ቢሆን ደግሞ ለሱም በጣም የሚገርም ሞመንት ነበር የሆነ የነበረው። በተረፈ ሩብ ፍጻሜ ውስጥ ገብተናል። ገነርስ እናንተ እድለኛ ደጋፊዎች በሰላም እደሩልኝ። ፎሎ ኮፒንግ ሼር ይሄ ቪዲዮ የአርሰናል ደጋፊ ሆነ ከመጣለህ ፎሎ አድርግ ማለት ነው። ፎሎ ሳታደርግ ቪዲዮ እንዳታይ ፎሎ አድርግ፣ ከዛ ላይክ አድርግ። ይሄ ሰውዬ ማለት ለስራ ነው የመጣው። በቃ ምንም እንዲህ ሊጫወት ምናምን ጉዳይ ምናምን ኖሮ ቀጥታ ወደ ስራ ነው የገባው እና እንዴት ነው የሚያኮራው! ቢስሚላ እንዴት ነው በቃ እንዴት ነው ደህንነት የሚሰማ ይሄ ሰውዬ ስላለ ማለት ነው። እና ለማን እንደፈራው ታውቃላችሁ? ለአርቴታ ምን እንዴት ልታረጋቸው ነው? ይሄንን ሁሉ ወርልድ ስታር ይዘህ ምን ልታረጋቸው እንደሆነ አላቅልም። የራስህ ጉዳይ፣ ልትጨነቅ ነው ዘንድሮ በራስህ ምክንያት ልትጨነቅ ነው፣ የራስህ ጉዳይ። ግን አርሰናል በቃ እንዴት ነው የሚያምረው! አርሰናል ዛሬም በሄሊንድ ውጤቶች ደምቆ አምሽቷል። በሊግ ካፕ የጥሎ ማለፍ ጨዋታ ወደ ሩብ ፍጻሜ ለመግባቱ የተደረገው ትንቅንቅ የፕሪሚየር ሊጉን አስፈሪ ክለብ ብራይተንን 2-0 በማሸነፍ 6ኛ ተከታታይ ክሊንሺቱን ይዞ የወጣበት ጨዋታ ይሆናል። በጨዋታው የመጀመሪያው አጋማሽ ብራይተኖች ያለቀላቸው የጎል አጋጣሚዎችን ቢፈጥሩም ኬፓ አክሽፎታል። የኬፓ ውለታም በሁለተኛው አጋማሽ በኢታን ንዋኔሪና በቡካዮ ሳካ ጎሎች ታጅበው አርሰናል 2-0 ማሸነፍ ችሏል። ሳካ ተቀይሮ እንደገባ ነው ኳስና መረብን ማገናኘት የቻለው። አርሰናል 6ኛ ተከታታይ ክሊንሺቱን ያስመዘገበበትና ሩብ ፍጻሜ የተቀላቀለበትን ውጤት ማስመዝገብ ችሏል። ኢታን ንዋኔሪና ቡካዮ ሳካ ጎል አስቆጣሪዎች ናቸው። በጨዋታው ላይ 10 ተጫዋቾችን ቀይሮ አርሰናል መግባቱ ይታወቃል። ሊቨርፑል አሁንም የሽንፈት ጉዞ ቀጥሏል። ለአርነ ስሎት ይሄ ጊዜ በጣም አስፈሪ ይመስላል። ሌላ ሽንፈት አስተናግደዋል። በሊግ ካፕ ጨዋታ በክሪስታል ፓላስ አንፊልድና በሜዳቸውና በደጋፊያቸው ፊት 3-0 ተሸንፈው ከውድድሩ የተሰናበቱበት ምሽት ሆኗል። ማንቸስተር ሲቲ የፔፕ ጋርዲዮላ ቡድን በስዋን ሲቲ ቢመራም ነገር ግን ውጤቱን ቀለብሶ 3-1 በማሸነፍ ቀጣዩ ዙር መቀላቀል የቻለ ቡድን ሆኗል። አርሰናል፣ ማንቸስተር ሲቲ፣ ቼልሲ የቀናቸው ሲሆን ሊቨርፑል ከውድድሩ ተሰናብቷል። እንግዲህ ነገ በሚኖረን ፕሮግራም በዝርዝር የምንመጣባቸው ይሆናል። ጨዋታዎቹ እንዴት ነበሩ? ውጤቱንስ እንዴት አገኛችሁት? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትርታ ሲቲ ስፖርት ነው። ይመቻቸው። በቤንች መግባት ማለት እኮ ነው። አርሰናል ጋር ምንም ችግር የለም። 10 ተጫዋች ቀንሶ ነው የገባው። አንድ ተጫዋች ነው ቋሚ አስተላለፍ ውስጥ የነበረው፣ እሱም ባለፈው ኤብሪቼዜ። እኔ እኮ የገረመኝ ኢንካፔ ሲወጣ ጋብሪኤል ማጋሌሽ ነው የሚገባው። ምንም ችግር የለም። ቤናይት አቋሙ እንዲህ ካለ ቲምበር እንዴ ምን አይነት ቡድን ነው አርሰናል? 2-0 ውጤት አሸንፏል። ወደ ቀጣዩ ዙር አልፏል። ኢታን ንዋኔሪና እንዲሁም ቡካዮ ሳካ ስታር ቦይ ጎል አስቆጥረዋል። ማክስ ዶማን ነበር በዛሬው ጨዋታ ቋሚ አስተላለፍ ውስጥ የገባው። ማክስ ዶማን ታሪክ ሰርቷል። እንግዲህ በትንሽ እድሜው ቋሚ አስተላለፍ ውስጥ የገባ ተጫዋች ሆኖ ለአርሰናል ታሪክ መስራት ችሏል። አርሰናል የሚገርም ግስጋሴ ነው። ይህን ዋንጫ ከበሉ 32 ዓመታት ተቆጥረዋል። ይህን ዋንጫ ይበላሉ ከሚባሉ ቡድኖችም አንዱ ነው። ምክንያቱም እንደምታዩት ነው ስኳድ ጥልቀቱ። አርሰናል ደጋፊዎች ግን በስማ በቃ ምን አይነት ስኳድ ነው ያላችሁ! በእውነት የሚያስቀና ስኳድ ነው ቡድናችሁ ያለው በእውነት። ለማንኛውም የአርሰናል ደጋፊዎች እንኳን ደስ አላችሁ። ስለ ጨዋታው ሀሳባችሁን ስጡበት። ይመቻችሁ። አርሰናል መች ነው የሚሸነፈው የሚል በተደጋጋሚ ጥያቄ እየቀረበልኝ ነውና መልሱ አይ ዘንድሮ አይሸነፍም፣ ቀጣይ ዓመት ምናምን ሞክሩ፣ ዘንድሮ አይሆንም። እሺ መቼስ ነው ጎልስ የሚቆጠርበት የሚል ጥያቄም አለ። እሱም ዘንድሮ እንጃ ብቻ ዘንድሮ የሚሆን ነገር አይደለም። እስቲ ቀጣይ ሞክሩ። ዘንድሮ ጎልም አይገባበትም፣ አይሸነፍም። በቃ ለዛ ነው አርሰናል ላይ ጎል የሚያስቆጥረው ራሱ አርሰናል ነው ማለቴ ትሬኒንግ ላይ